ሰላም ቅዱሳን የአባቴ ወገኖች፣ ወደ እግዚአብሔር ማዕድ የተጠራችሁ ቅዱሳን፣ የአብ እድል ፋንታ ርስት ልትሆኑ የተጠራችሁ በሙሉ የእግዚአብሔር ሰላም የክርስቶስ ጸጋ ከእናንተ ጋር ይሁን። እግዚአብሔር አምላክ በነገር ሁሉ ይባርከን። እግዚአብሔር አምላክ በዚህ ቀናቶች ውስጥ በልቤ አንድ ቃልን አስቀመጠ እና እሱንን ቃል ላካፍላችሁ ወደ እናንተ መጥቻለሁ። ጌታ ክብሩን ይውሰድ። ሐሳቡ የሚገኘው ዘፍጥረት 13 ላይ ያለ ሐሳብ ነው። እግዚአብሔርን ቃል አንብና ወደ ሐሳቡ ገባለሁ። የእግዚአብሔር ቃል ዘፍጥረት 13 ከቁጥር 10 ጀምሮ አንባዋለሁ። እንደዚህ ይላል። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። ጌታ ስሙ ይባረክ። እነዚህ ቁጥሮች ላይ ካነበብኩት ቁጥሮች ላይ ሁለት ንዑስ ሐሳቦችን እንድትይዙልኝ እፈልጋለሁ። አንደኛው ምን ይላል? አንደኛው ሐሳብ ያለው ዘፍጥረት 13:10 ላይ ያለው ማለት ነው። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። በዮርዳኖስ ዙሪያ ያለው ከተማ እንደምን ነበር ይላል? እንደ እግዚአብሔር የኤደን ገነት እንደ ግብፅም አምሳል ነበር ይላል። አንድ ይሄ ነው። ሁለተኛ ምን ይላል? ሎጥን ወደ ምስራቅ ተጓዘ ይላል። እቺንም ያዙልኝ። ሎጥን ወደ ምስራቅ ተጓዘ። እግዚአብሔር ስሙ ይባረክ። እዚህ ጋር ሐሳቡን እንግዲህ መጽሐፍ ቅዱስ የምናነብ ሐሳቡን በደንብ ልንረዳው እንችላለን። እዚህ ጋር ዘፍጥረት 13 ጋር የምናየው ታሪክ ምንድን ነው? አብርሃም እና ሎጥ ከግብፅ ምድር ወጥተው በአዜብ ምድር ሰፍረዋል እና ሁለቱም በሀብት የበለጸጉ በሀብት በጣም የናጠጡ ሆነው ነው ከግብፅ ምድር የወጡት። ሁለቱም እዚህ ቦታ ላይ እንደምናየው አብርሃምን ሎጥን ከግብፅ ምድር ሲወጡ ምን አለ? ሀብት አላቸው። ሲቀጥል ደግሞ ሁለቱም ዘንድ የእግዚአብሔር ሕልውና ያለበት ህይወት ተጉዘዋል። ስለዚህ አብርሃም እና ሎጥ ሀብታቸው ልክ ስላልነበረው፣ ስፍር ቁጥር ስላልነበረው፣ ምድር ስላልበቃቻቸው ይላል መጽሐፍ ቅዱስ እረኞቻቸው መጣላት ጀመሩ እና ይህንን ጸብ የሚያበርድ ወይም ይህንን ኮንፍሊክት የሚፈታ ለአብርሃም ታላቅ መፍትሄ ሆኖ የታየው ምንድን ነው? ሎጥ የሚመቸውን ቦታ መምረጥ አለበት፣ አብርሃም ደግሞ የሚመቸውን ምድር መምረጥ አለበት፣ ሁለታቸውም በሰላም እንዲኖሩ። ምክንያቱም እነዚህ ምንድን ናቸው? ዘመድ ናቸው። አብርሃም ለሎጥ አጎቱ ነው። ስለዚህ አብርሃም ሁለታችን ወንድማማቾች ስንሆን ጸብ በመካከላችን ሊፈጠር አያስፈልግም። ምድር ሰፊ ነች። አንተ ቀኝን ብትመርጥ እኔ ግራውን እሄዳለሁ፣ አንተ ግራውን ብትመርጥ እኔ ቀኝን እመርጣለሁና በሰላም መኖር እንችላለን የሚል ሐሳብ፣ በጣም ትህትናና መልካምነት፣ ቅንነት የተሞላውን ሐሳብ አብርሃም ለሎጥ ሰጀስት ያደርገዋል። እና አብርሃም ለሎጥ ሰጀስት ሲያደርገው የሎጥ ምርጫ በጣም ይደንቃል። የሎጥ ምርጫ በጣም ይደንቃል። ለም የሆነውን ይላል በዮርዳኖስ ዙሪያ ሲመለከት፣ በዮርዳኖስ ዙሪያ ሲመለከት፣ በዞዓር እስከ ዞዓር ያለችው ምድር ሲመለከት በጣም ለም፣ ውብ፣ የተዋበች ምድር ነች። እንደ
ኤደን ገነት እንደ እግዚአብሔር የኤደን ገነት እጅግ ውብ የሆነች ምድር ነች። ስለዚህ ሎጥ ምን ማድረግ ይችላል? ካለው ሀብት ላይ ሀብት መጨመር ይችላል ማለት ነው። ግጦሽ ካለ፣ ለከብቶች ግጦሽ ካለ፣ መሬቱ ዋረፉል የሆነ በቃ ኤቭሪወን ዋደር የሆነ ውሃ በየቦታው አለ። ስለዚህ ውሃ ካለ መሬቱ ማልማት ይችላል፣ ማረስ ይችላል፣ ማምረት ይችላል። ግጦሽ ካለ ከብቶቹ መርባት ይችላሉ። በጣም ትክክለኛ ምርጫ ነው አይደለም? ደስ ይላል። ለምድር ነው የመረጠው። አብርሃም ግን ወደ ከነዓን ምድር አመራ ይላል። ከዛ የከነዓን ምድርን ሲገልጸው ደግሞ በዛ ይላል ፌሬዛውያንና ከነዓናውያን ይኖሩ ነበረ። አብርሃም በመረጠው ምድር ፌሬዛውያንና ከነዓናውያን ይኖሩ ነበረ። እንግዲህ ፌሬዛውያንና ከነዓናውያን በእስራኤል ምድር ላይ ምን ያህል ለእስራኤል ለእግዚአብሔር ሕዝብ ጠላቶች እንደሆኑ መጽሐፍ ቅዱስ ይናገራል። አብርሃም ግን ከነዓንን መረጠ። ሎጥ ከመረጠው ጋር ሲተያይ፣ ሎጥ አይኑን ከማረከው ጋር ሲተያይ የአብርሃም ምርጫ ከዚህ ግባ የማይባል ምርጫ ነው። በተስፋ የሚኖር ምርጫ ነው ማለት ነው በሌላ አማርኛ። ስለዚህ አብርሃም ወደ ከነዓን አመራ። ሎጥ ደግሞ ወደ ዞዓር ወደምትባል በዮርዳኖስ ዙሪያ ያለችው ለም ምድር መረጠ ይለናል። ሌላው ይህን ምርጫ ማለት ነው እንግዲህ ይህን ምርጫ ለሎጥ እይታ ብቻ አምሮ መታየት ሳይሆን የሎጥን ይሄ ፕሮስፐሪቲ ማለት ነው ይሄ የፕሮስፐሪቲ መንፈሱን ማሳደግ ብቻ ሳይሆን የእግዚአብሔር ቃል ራሱ ይህችንን ምድር ሲገልጻት እንደ እግዚአብሔር የኤደን ገነት ነበረች፣ እንደ ግብፅም አምሳል ነበረች ይላል። ከሁለት ነገር ነው ያነጻጽራል። አንደኛ እንደ እግዚአብሔር የኤደን ገነት ነች፣ ሁለተኛ እንደ ግብፅ አምሳል ነች ይላል። ግብፅም አንድ የፕሮስፔሪቲ ምድር ነች። ፕሮስፔሪቲ የሞላባት ምድር፣ ብልጽግና ያለባት ምድር ነች። ግን ደግሞ ግብፅ በሌላኛው አማርኛ ምንድን ነች? ነፍስ የምትገድል ምድር ነች። ግብፅ ውስጥ በጣም የሚያምር ነገር አለ፣ ለስጋ የሚመች ለስጋ የሚደላ በጣም እጅግ ብዙ የተዋበ ነገር አለ። ነገር ግን ምንድን ነች? ነፍስን የምትገል ምድር ነች። ኤደን ገነትን ስንመለከት ደግሞ እግዚአብሔር የኤደንን ገነት በምስራቅ በኩል ተከለ ይለናል ዘፍጥረት 2:8 ላይ። በምስራቅ በኩል ከተከለ በኋላ እግዚአብሔር አምላክ የኤደንን ገነት ካስዋባት በኋላ አዳም እንዲኖርባት፣ እንዲንከባከባት፣ ደስ እንዲለው በጣም በቃ ለአዳም ምቹ አድርጎ የኤደንን ገነት እግዚአብሔር ፈጠረ። ግን ደግሞ በኤደን ገነት ውስጥ ደግሞ ምን አለ? ነፍስን የሚገድል መርዝ አለ። አትብላ የተባለው እውቀትን የሚሰጠው ዛፍ በኤደን ገነት ውስጥ በመልካሟ ምድር ሕይወት ባለባት ቦታ ነፍስን የሚገድል ነገር አለ። እና ሎጥ ግን ከዮርዳኖስ ማዶ ያለችው ምድር እሷን መረጠ ይለናል። ሲቀጥል ይህች ምድር በእግዚአብሔር ከመጥፋቷ በፊት በኃጢአት የተሞላች ምድር እንደሆነ እየወረደ ይናገራል። በጣም የሚኖሩባት ህዝቦቿ በጣም በኃጢአት የተሞላው እግዚአብሔርን ሕግ የእግዚአብሔርን ስርዓት የማይፈልጉ በእግዚአብሔር ሕግና ስርዓት መኖር የማይሹ በራሳቸው መጓዝ የሚፈልጉ የእግዚአብሔርን ሕግ የጣሱ ህዝቦች የሚኖሩባት ሰደምና ገሞራ ብሎ የእግዚአብሔር ቃል ይገልጻታል ይህችን ምድር። ሎጥ ግን ይህችን ለም የመሰለች ምድር መረጠ። በጣም የደነቀኝ ነገር ማለት የሎጥ ምርጫና የአብርሃም ምርጫ በጣም ይደንቃል። አብርሃም ህይወቱን ነፍሱን የሚሰራበትን ነፍሱ የምትሰራበትን ነገር መረጠ። ሎጥ ደግሞ ስጋው የሚሰራበትን ስጋው የሚወፍርበትን ስጋው የሚዳብርበትን ነገር መረጠ።
ግን የሎጥ ምርጫ እና የአብርሃም ምርጫ መጨረሻ ላይ ውጤት እንዳለው እናያለን። ሎጥ ይችንን የሰደሙን ከተማ ሲመርጥ፣ በዮርዳኖስ ዙሪያ ያለችውን ለም የሆነችውን ምድር ሲመርጥ በአይኑ ሲያይ በጣም ለም ነች። ሲያያት በጣም ደስ ትላለች። በጣም ብዙ ማድረግ የሚችልባት ምድር ነች። ግንስ ነፍሱን የሚጎዳ መርዝ እንዳለበት ያወቀው ግን ቆይቶ ነው። ነፍሱንን ከእግዚአብሔር የሚነጥቅ ነፍሱንን ከልዑል አምላክ ከፈጣሪው ከእግዚአብሔር የሚነጥቅ ያኔ ከግብፅ ምድር ሲወጣ ሲያመልከው የነበረው ከአብርሃም ጋር ሲያመልከው የነበረው አምላክ ያንን የሚያስክድ እንደሆነ ሎጥ ፈጽሞ አልተረዳም በዛ ሰዓት። አያችሁ፣ የእያንዳንዳችን ምርጫ በህይወታችን ማለት ነው፣ በህይወታችን የምንመርጣቸው ምርጫ ኮንሲኩዌንስ ያላቸው። ሎጥ መልካሙን ነገር አየ፣ ከእግዚአብሔር መንግስት አንጻር ግን አልተመለከተም። የስጋውን ፍላጎት ማሳካቱን ነው ያየው። ከእግዚአብሔር ጋር ያለው ነገር በቃ ይብቃኝ እንደማለት ይመስላል እሱ ጋር ሲታይ። ምክንያቱም ምን ይላል? ወረድ ይልና ሎጥ ወደ ምስራቅ አመራ ይላል። ሎጥ ወደ ምስራቅ ተጓዘ። ብዙ ጊዜ በመጽሐፍ ቅዱስ ውስጥ ምስራቅ ሁለት እይታ አለው። አንደኛው እይታ ዘፍጥረት 3 ላይ እናየዋለን። ዘፍጥረት 3 መጨረሻው ላይ አዳም ኃጢአትን ሲሰራ በእግዚአብሔር ፊት መተላለፍን ሲያደርግ እግዚአብሔር አምላክ ከኤደን ገነት አስወጣውና ከኤደን ገነት አስወጥቶ ምን አደረገው ይላል? በምስራቅ በኩል እንደ ኪሩቤልንና የሚገለባበጥ ሰይፍን አስቀመጠ ይላል። ከምስራቅ አስወጣው አዳምን ማለት ነው። እግዚአብሔር ከምስራቅ በኩል አዳምን አስወጣው። ሌላ ምሳሌ የሚሆነን ቃየን ወንድሙን አቤልን ከገደለ በኋላ እግዚአብሔር ከጠየቀው በኋላ ምላሹን ከሰጠ በኋላ ምንድን ነው የሆነው? ወደ ምስራቅ ተጓዘ ይላል። ወደ ምስራቅ ተጓዘ። ብዙ ምሳሌዎች አሉ መጽሐፍ ቅዱስ ውስጥ። ሰዎች ወደ ምስራቅ ሲጓዙ መንገዳቸውን ወደ ምስራቅ ሲያመሩ ከእግዚአብሔር መንግስት፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ሕግና ስርዓት መውጣት ያሳያል። ከእግዚአብሔር ሕግና ስርዓት መውጣታቸውን ያሳያል። ለእግዚአብሔር አለመታዘዝ፣ ዲስኦቢዲየንስ መሆን። ቃየል ከምስራቅ ወጣና ወደ ኖድ ምድር ተጓዘ ይለናል። ኖድ ምድር ተጉዞ ምን እንዳደረገ መጽሐፍ ቅዱስ ሲናገር በጣም ይገርማል። አዳም ከምስራቅ ሲወጣ ምንድን ነው የሆነው? ህይወቱ ምንድን ነው የሆነው? ወዲያውኑ ምዕራፍ 4 ላይ ምን አይነት የተዘባረቀ ህይወት እንደኖረ እናያለን። ሌላው ዘፍጥረት 11 ጋር ብንሄድ ስለ ምስራቅ ሰዎች ወደ ምስራቅ ሲያመሩ፣ ወደ ምስራቅ ሲጓዙ የሚገጥማቸው ነገር የእግዚአብሔር ቃል ሲናገር ዘፍጥረት 11 ላይ ሰዎች ከምስራቅ ተነስተው ምን ይላል? እንዲሁም ላንብላችሁ። በዘፍጥረት 11 ጋር ማለት ሰዎች በአንድ ቋንቋ ይናገሩ ነበር ምናምን ካለ በኋላ ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ ይላል። ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ ይላል። አሁን ከምስራቅ ወጥተው ሰናዖር ምድር ሲገቡ የእግዚአብሔርን ሕግ፣ የእግዚአብሔርን ስርዓት፣ የእግዚአብሔርን በጎነት፣ ከእግዚአብሔር ጋር የነበራቸውን ህብረት የሚለይ ቶትሊ የሚለይ ህይወት ነው የተጓዙት እነዚህ ሰዎች። በሰናዖር ምድር ሲቀመጡ ምን አደረጉ? ድንገት ሀሳብ መጣላቸው። ምን መሆን? ስመጥር መሆን፣ በምድር በዓለም ሁሉ ስመጥር መሆን፣ በጣም ስመገናና መሆን፣ እንደ እግዚአብሔር የመሆን ምኞት ተጠናወታቸው። የት ሲወጡ? ከምስራቅ ሲወጡ። ስለዚህ መጽሐፍ ቅዱስ
ምስራቅን በሁለት እይታ ነው የሚያየው። አንደኛው እይታ አሁን ያየ ነው ማለት ነው። ሰው ከምስራቅ ሲወጣ ከምስራቅ ተለይቶ ሌላ መንገድ ሲጓዝ ወይም ከምስራቅ ወጥቶ ወደ ሌላ ጎዳና ሲጓዝ ከእግዚአብሔር ሕግ፣ ከእግዚአብሔር ስርዓት፣ ከእግዚአብሔር መንግስት መለየታቸውን ያሳያል። አዳም ከምስራቅ ሲወጣ ከእግዚአብሔር መንግስት ነው የተለየው። ሁለተኛ ደግሞ እንዳይበላ ምስራቁ በሚንበለበል በሚገለባበት ሰይፍ ተዘጋበት ማለት ነው። በሌላኛው እይታ ምስራቅ የእግዚአብሔር መልካምነት የሚታዩበት ኢዮኤል 4 ላይ መላኻይ 4 ሚልክያስ 4 ላይ ቁጥር 2 ላይ ደግሞ የሚናገረው አለ። ጽድቅ በፀሐይ በምስራቅ በኩል እንደሚወጣ ሕዝቅኤል 43 ጋር ሄደን ስንመለከት ደግሞ ጌታ ኢየሱስ ክርስቶስ የሚመጣው እያበራ እንደ ፀሐይ በኃይልና በድምቀት እያበራ የሚመጣው በምስራቅ በኩል እንደሆነ ይናገራል። የምስራቁ በር የሚል አለ ሕዝቅኤል ላይ። የምስራቁ በር በጣም የእግዚአብሔር ሕልውና የሞላበት እንደሆነ ይናገራል። ሌላው መጽሐፍ ቅዱሳችን አዲስ ኪዳን ላይ እንደምናየው 70 ሰገል ከምን ተነስተው ነው የመጡት? 70 ሰገል ልቦናቸውን ወደ ምስራቅ ሲያቀኑ የተወለደውን የአይሁድን ንጉሥ ሊሰግዱለት የመጡት ወደ ምስራቅ ነው የመጡት። 70 ሰገል ወደ ምስራቅ መጡ። ለማን? ለአይሁድ ንጉሥ፣ ለተወለደው ለአይሁድ ንጉሥ ሊሰግዱለት ስጦታን ይዘው መጡ ይላል። እዚህ ጋር በጣም በሚደንቅ ሁኔታ ደግሞ የአሕዛብን መዳን፣ አሕዛብ ወደ እግዚአብሔር መንግስት የመምጣታቸውን ሁኔታ ያሳየናል ማለት ነው። ለአሕዛብ ወንጌል እንዴት እንደደረሰ ያሳየናል። ከምስራቅ በምስራቅ በኩል እግዚአብሔር ለአሕዛብ መንግስት እግዚአብሔር ለአሕዛብ ወንጌልን እንዴት እንዳበሰረላቸው ያሳየናል። 70 ሰገል ወደ ምስራቅ መጡ ይላል ለአይሁድ ንጉሥ ሊሰግዱለት እና ይሄ ምስራቅ የሚለው ነገር በጣም ሁለት እይታ ብቻ ሳይሆን ሌላም እይታ አለው። በመዝሙረ ዳዊት ላይ በብዛት ይናገራል። የምስራቅን ንፋስ ታመጣለህ ይላል። እንዲሁም ዘጸአት ላይ ደግሞ የምስራቅን ንፋስ አምጦ አንበጣዎችን በግብፅ ምድር ላይ እንዳመጣ ማለት ጀጅመንት እንዳለበትም ይናገራል። ምስራቅ የጀጅመንት እንዳለበት እዛ ላይ ይናገራል። በጣም ማለት ዲፕ የሆነ ነው ይሄ የምስራቁ በር። በምስራቅ በኩል መጽሐፍ ቅዱስ በብዛት በምስራቅ በኩል ይላል እና በምስራቅ በኩል ብዙ እይታ አለው። ግን ለእኔ አሁን ለምናገርበት ሀሳብ ግን ይሄ በቂ ነው ብዬ አስባለሁ። እና ሎጥ መንገዱን ወደ ምስራቅ አመራ ሲለን ከእግዚአብሔር መንግስት ከእግዚአብሔር ሀሳብ መራቁን የእግዚአብሔርን ነገር መተውንና ላመነው ወይም አይኑ ለማረከው ነገር አይኑን ለሳበው ነገር ለዛ መኖር እንደፈለገ እናያለን። በተመሳሳይ መልኩ ደግሞ የቃየንን ህይወት ማየት እንችላለን። ቃየንን አይኑ ለማረከው ነገር ለተመኘው ነገር መኖር ነው የፈለገው። ስለዚህ በቃ ከእግዚአብሔር መንግስት መውጣት ይሻለኛል ብሎ ከእግዚአብሔር መንግስት ወጥቶ የራሱን ኑሮ መኖር ጀመረ እና በጣም የሚገርመው ነገር እግዚአብሔር የሌለበት ህይወት ዋጋ ያስከፍላል። እግዚአብሔር የሌለበት ህይወት ደስታ የለም። ሎጥ በዮርዳኖስ ማዶ በዮርዳኖስ ዙሪያ ያለውን ለምና መልካም የሆነውን ምድር ሲመለከት ወደ ምድሪቱ ግን ሲገባ ሲያየው ሌላ ነው። ወደ ምድሪቱ ውስጥ ግን ሲገባ በጣም ነፍሱ የተሰቃየችበት በጣም ነፍሱ የተማረረችበትና የሚዘገንን ህይወት እንደኖረ መጽሐፍ ቅዱስ ይነግረናል። ምን አይነት ፈተና ውስጥ እንደገባ እና
ማለት በህይወታችን ልባችን ወደ ምስራቅ እንዳያመራ ከእግዚአብሔር መንግስት ከእግዚአብሔር ሐሳብ ወጥተን የራሳችንን የስጋ ምኞታችንን የስጋ ፍላጎታችንን ለዚች ምድር ለምታልፍ ምድር ኑሮ እንዳንኖር ቆም ብለን ማሰብ ያስፈልገናል። ለዓይን የሚማርክ ለዓይን መልካም የሆነ ለጆሮ መልካም የሆነ ሁሉ መልካም አይደለም እና ምርጫችን ማለት በቃ ዛሬ እንድነግራችሁ ፈለግኩት ምርጫችን ምን ያህል ዋጋ እንደሚያስከፍለን ነው። ሎጥ ከግብፅ ምድር ሲወጣ ስለ እግዚአብሔር መልካምነት ያወቀ ስለሆነ በሰዶምና ገሞራ በተቀጣችበት ቅጣት አልተቀጣም። እግዚአብሔር ምህረት አደረገለት። እግዚአብሔር ምህረት አደረገለት። እኛ ዛሬ በዚች ምድር የምንመላለስ ይህች ምድር የተዋበችና መልካም መስላ ለምትታየን በዚች ምድር ፍቅር የተያዝን ከዚች ምድር ፍቅር መላቀቅና ወደ ምስራቅ ወደ እግዚአብሔር መንግስት ወደ እግዚአብሔር ሐሳብ መምጣት አለብን። የእግዚአብሔር ሐሳብ መልካም ነው። ሲያዩት ደስ አይልም፣ ሲያዩት አይመችም። ግን በዛ ውስጥ ግን ሰላም አለ፣ በዛ ውስጥ ግን እረፍት አለ፣ በዛ ውስጥ ግን የነፍስ መረጋጋት አለ፣ በዛ ውስጥ ግን ነፍስ የምትጠነክርበት የእግዚአብሔር የራሱ የሆነ የህይወት ሲስተም አለ። የእግዚአብሔር የራሱ የሆነ የህይወት ሲስተም አለው። እንዴት በዚች ምድር ውስጥ እንደምንመላለስ ጌታ መንፈስ ቅዱስ ራሱ ያስተምረናል። ምርጫችን ከእግዚአብሔር መንግስት ጋር ከእግዚአብሔር ሐሳብ ጋር እስከ ሄደ ድረስ ማለት ነው። እና እግዚአብሔር የሌለበት በጣም ከባድ ኑሮ ነው። ይህች ምድር ግብጽ ነች። ይህች ምድር ግብጽ ነች። የዘመኗ ግብጽ ነች። ስለዚህ እያንዳንዳችን ማለት ነው ይህንን መልእክት የምትሰሙ እያንዳንዳችን ከዚች ግብጽ ዘጻት ሊሆንልን ያስፈልጋል። ከግብጽ ባርነት መውጣት ያስፈልገናል። ይህች ምድር የኃጢአት ባሪያ የምታደርግ ምድር ነች። ለኃጢአት ባሪያ ታደርግሃለች። አሁን ያኔ ግብጽ ወጣን፣ ከግብጽ ምድር ወጣን፣ እስራኤል ከግብጽ ምድር ወጣ ምናምን ይላል። አሁንስ ያለው ግብጽ አሁን ያ ግብጽ እኮ አሁን ለምንኖርበት ለዚህ ምድር ተምሳሌት ነው። ስለዚህ ከግብጽ ባርነት መውጣት ያስፈልገናል። ከግብጽ ባርነት ወጣን ወደ ምስራቅ ወደ እግዚአብሔር መንግስት ወደ እግዚአብሔር ህልውና የእግዚአብሔር ሰላም ወዳለበት የእግዚአብሔር ፍቅር ወዳለበት ወደዛ በቃ የማይናወጥ የእግዚአብሔር መንግስት የማይናወጥ የማያናውጥ ነው። የሚያናውጥ ብዙ ነገር አለ። በእግዚአብሔር መንግስት ስንሆን ግን በእግዚአብሔር አብሮት ስንኖር ግን የሚያናውጠው አያናውጠንም፣ የሚያስጨንቀው አያስጨንቀንም። ስለዚህ ምርጫችን ዛሬ ምንድን ነው? ወደ ምስራቅ ማምራት ነው ወይስ ግብጽና የኤደን ገነት ወደምትመስለው ወደዚች ምድር ተጣብቀን መኖር ነው? የምናየው ሁሉ ያልፋል። የሚያልፍ ዓለም ላይ ነው ያለ ነው ማለት እንደ አይን ምንድነው የሚባለው? እንደ መቀስፈት ነች እቺ ምድር። እንደ መቀስፈት የሆነ ጊዜ ታልፋለች እቺ ምድር። በዚች በምታልፍ ምድር ውስጥ ግን የማያልፍ የእግዚአብሔር ዘላለማዊ የሆነ ህይወት፣ ዘላለማዊ ሐሴትና ደስታ የተሞላበት የእግዚአብሔር መንግስት፣ የእግዚአብሔር ህይወት በክርስቶስ ኢየሱስ የሆነልን ህይወት፣ ያ ዘላለማዊ ህይወት ግን አለ። ያ ዘላለማዊ ህይወት እንድንኖር ያን ዘላለማዊ ህይወት
ከእግዚአብሔር ጋር እንድንኖር ከእግዚአብሔር አብሮት ጋር እንድንኖር በዚች ምድር ውስጥ ምን ተደርጎልናል? ጥሪ ተደርጎልናል። እስራኤል በግብፅ ምድር እያለ ከግብፅ መውጣት የሚችልበትን ከግብፅ የሚያወጣቸውን መሲህ እንደላከ ሙሴን እንደላከ ጠርቶ እንዲያወጣቸው እንዳደረገ ሁሉ በዚች ምድር በዚች የግብፅ ምድር ውስጥ ስንኖረው ከባርነት ከኃጢአት ባርነት የምንወጣበትን ጌታ ኢየሱስ ክርስቶስን ልኮልናል ማለት ነው። ከኃጢአት ባርነት የሚያወጣ ማን አለ? ኢየሱስ ክርስቶስ አለ። ስለዚህ ወደ ጌታ ማዕድ እንምጣ። እንደ ሎጥ አይናችንን በምናየው ነገር አይጎመጅ። ሎጥ ምንም አላተረፈም። ቃየል ምንም አላተረፈም። አይገርምም? ታሪካቸውን የመጨረሻ ሂደን ስናየው ቃየልም፣ አዳምም፣ ሎጥም እንዲሁም ሌሎችም ያተረፉት ነገር የለም። ጉዳት ነው የሆነ። ይሄ ያሳየናል እኮ መጨረሻ ላይ የዚች ዓለም መጨረሻ ሲመጣ ምን አለ? ዋጋ አለው እኮ መጨረሻ አለን እኮ ማለት መጨረሻ አለን። የህይወታችን ድምዳሜ የሚሆንበት ጊዜ አለ። አሁን በምድር እያለን ግን እድል አለን። የእግዚአብሔርን መንግስት ከመረጥን፣ የዘላለም ህይወትን ከመረጥን በዚች ምድር ላይ በሰላም እየኖርን ለሚመጣው ዓለም ደግሞ ምን እያለን በዚች ምድር ላይ ሆነን የሚመጣውን ዓለም እየተለማመድን በሰላም መኖር ማለት በሰላም መኖር፣ በእርጋታ መኖር፣ በእግዚአብሔር ህልውና ውስጥ ታቅፎ መኖርን በዚች ምድር ላይ እግዚአብሔር ያለማምደናል ለሚመጣው ዓለም ማለት ነው። ስለዚህ ምርጫችን ምንድን ነው? እንደ ሎጥ ነው ምርጫችን? እንደ ቃየል ነው ምርጫችን? ወይስ እንደ አብርሃም በእምነት የከነዓንን ምድር መምረጥ ነው? አብርሃም በእምነት ነው የከነዓንን ምድር የመረጠው። በከነዓን ምድር ውስጥ ብዙ የእግዚአብሔር ሰዎች የሚባሉትን ሊጎዱ የሚችሉ አንበጣ፣ ጊንጥ አለበት። ግን በእምነት መረጠ። በእምነት መረጠ። አብርሃም ላለው ማቴሪያል ነገር ቫልዩ አልሰጠውም። ሎጥ ላለው ማቴሪያል ነገር ነው ቫልዩ የሰጠው። የሚያኖረው በቃ ያለው ሀብት ዘላለም ህይወት የሚሰጥ የመሰለው ያለው ሀብት ነበር የመሰለው። ግን ምድሪት ውስጥ ሲገባ ግን ከህዝቡ ጋር መመሳሰል ሲጀምር፣ የህዝቡን ኑሮ ሲመለከት፣ የዛችን ምድር ባህልና ህይወት መኖር ሲጀምር ግን ነፍሱ ተጨነቀች። ለዛም ይመስለኛል እግዚአብሔር የደረሰለት። ጌታ ኢየሱስ ይደርስልን። ይሄን ለማለት ነው። ስለ ምስራቁ በጣም ብዙ ሀሳብ አለ፣ ግን ለዛሬ በዚህ ማብቃት እንሻለሁ። ለወደፊት ምናልባት ጌታ ከረዳኝ ይሄ በምስራቅ በኩል ምናምን የሚለውን ሀሳብ በጣም እመጣበታለሁና ጌታ ክብሩን ይውሰድ። ተባረኩ። ዘመናችሁ ይባረክ።